የተከበራችሁ የቲክቶክ ተከታታዮች ከእንግዲህ በአዲስ ኮንቴንት መጥቻለሁ። ይህም የተለያዩ የዓለም ሀገራቶችን ኢንፎርሜሽን በተለያዩ ሶሻል ሚዲያዎች ያወቅኳቸውን ያነበብኳቸውን እንዲሁም ያየኋቸውን የተለያዩ ነገሮችን ወደ እናንተ ይዤላችሁ መጣለሁ። ከአሁን በፊት ስለ ሉክዘምበርግ አቅርቤላችሁ ነበር። በዚህም መሰረት እንግዲህ የታየልኝ የቪዲዮ ቫይራል አልወጣልኝም፣ አልታየልኝም ማለት ነው። ሁላችሁም ኮፒ ሊንክ፣ ሼር እና ላይክ እንድታደርጉልኝ ከወዲሁ እጠይቃችኋለሁኝ። ዛሬ ደግሞ ስለ ምስራቅ ኤሲያ ሀገር ስለ ቻይና ነው የምናወራው። ቻይና በምስራቅ ኤሲያ የምትገኝ ሀገር ስትሆን ዋና ከተማዋ እንግዲህ ቤጂንግ በመባል ይታወቃል። ቻይና የዓለማችን ቁጥር አንዷ የህዝብ ብዛት ያላት ሀገር ስትሆን በውስጧም 1.4 ቢሊዮን ሰዎች ይኖራሉ። የቻይና ህዝባዊ ሪፐብሊክ በ1949 ዓ.ም ሲመሰረት የአንድ ፓርቲ ስርዓትን በማራመድ የዓለማችን ሁለተኛዋ ግዙፍ ኢኮኖሚ ባለቤት መሆን ችላለች ማለት ነው፣ ከአሜሪካ ቀጥላ ማለት ነው። በዚህም መሰረት ሜድ ኢን ቻይና በዓለም አቀፍ ገበያ ላይ ታዋቂ የሆነ የምናነበው በየቀኑ የምናየው ነገር ነው ማለት ነው። እንግዲህ ሜድ ኢን ቻይና የሚለውን ነገር በተለያየ ምርቶች ላይ ተለጥፎ እናየዋለን ማለት ነው። በዚህም መሰረት እንግዲህ ሜድ ኢን ቻይና በዓለም አቀፍ ገበያ ላይ ታዋቂ ነው ማለት ነው። ታዋቂ የሆነበትም ምክንያት በኢንዱስትሪ፣ በቴክኖሎጂ፣ በንግድ ላይ በስፋት ትሳተፋለች እንደ ዓለማችን ማለት ነው ቻይና። በዚህም መሰረት ኢኮኖሚያ እንግዲህ በዓለማችን ላይ የገነባችው ግዙፍ ሁለተኛዋ የዓለማችን ባለ ግዙፍ ኢኮኖሚ ባለቤት ልትሆን ችላለች ማለት ነው። በቻይና ብዙ ብሔሮች፣ ባህሎች፣ ቋንቋዎች፣ ወጎች እና የተለያዩ እሴቶች ቢኖሩም ሁሉም ተከባብረውና ተፈቃቅረው ተደስተው ይኖራሉ ማለት ነው። ሁሉም በአንድነት ለሀገራቸው ፍቅር፣ ሰላምና እድገት ሁሉም ይታትራሉ፣ ይጥራሉ ማለት ነው። በቻይና ሳይንስና ቴክኖሎጂ ፈጣን እድገት ላይ ይገኛል። ኤአይ ወይንም አርቲፊሻል ኢንተለጀንስ፣ 5G፣ ስፔስ ጠፈር ምርምርና የተለያዩ ስራዎች እየተሰሩ ይገኛሉ። በቴክኖሎጂ በጣም እየተራቀቀች ነው ያለችው ቻይና ማለት ነው። ከአሁን በፊት እንግዲህ ታዋቂ ኩባንያዎች እንደ ህዋዌ፣ አሊባባ እና ቴንሰንት የሚባሉ መቀመጫቸውን በቻይና ሀገር ውስጥ ያስቀመጡ በጣም በዓለማችን ላይ ትልልቅ ፕሮጀክቶችን የሚያሰሩ ትልልቅ ግዙፍ ካምፓኒዎች በቻይና ሀገር ውስጥ ተመስርተው ይገኛሉ ማለት ነው። እንግዲህ ቻይናን ከሌሎቹ ሀገሮች ለየት የሚያደርጋት ምንድን ነው ወደሚለው እንሄዳለን። ቻይናን እጅግ ብዙ ህዝብና ጠንካራ መንግስት ያላት ሀገር እንደመሆኗ ከሌሎቹ ሀገሮች እንግዲህ ለየት ያደርጋታል። ወደ 1.4 ቢሊዮን ህዝብ ያላት ሀገር ጠንካራ መንግስት አላት፣ ጠንካራ ህዝብ አላት፣ ጠንካራ ባህል፣ ጠንካራ ወግ፣ የድሮውንና የአሁኑ ማንነት አዋህዳ በአንድ ላይ ማስኬድ የቻለች በጣም ጀግና ሀገር ነች ማለት ነው። እስከ ከፍተኛ ቴክኖሎጂ እቃዎችን በማምረት ከዝቅተኛ ጀምሮ እስከ ከፍተኛ የሆኑ የቴክኖሎጂ እቃዎችን በማምራት እንግዲህ የዓለምን ገበያ ተቆጣጥረዋለች ማለት ሁሉ እንችላለን ቻይና። በዚህም መሰረት እንግዲህ የነሱ ዋናው ምስር መሰረታቸው አንደኛ አንድነታቸው፣ ፍቅራቸው፣ መተባበራቸው እና በአንድ ላይ በማሰባቸው ለሳይንስና ቴክኖሎጂ እንዲሁም ለባህላቸው በጣም አቆራኝተው ሁለቱንም አንድ ላይ እንዲሄድ አድርገው በመስራታቸው እንግዲህ ለዚህ ደረጃ ደርሰዋል ማለት ነው። ቻይና እንግዲህ ረጅም ታሪክን ከዘመናዊ ጋር አዋህዳ ማለት ነው ረጅም ታሪክን ከዘመናዊነት ጋር አዋህዳ ልዩ የኢኮኖሚ ሞዴል ለሌሎቹ ሀገሮች ለመሆን ችላለች። በመሆንም እንግዲህ በብዛት መሰረተ ልማቷን በአፍሪካ 55ቱም ሀገራቶች እንግዲህ መሰረተ ልማቶችን ጥላ የተለያዩ መሰረተ ልማቶችን እየገነባች የምትገኝ በጣም ባለግዙፍ ኢኮኖሚ ሀገር ነች ማለት ነው ቻይና። እንዲሁም የራሷን አሻራ እንግዲህ በተለያዩ ሀገሮች ላይ እንግዲህ በማስቀመጥ ላይ ትገኛለች። በቴክኖሎጂ የሚገርመው ነገር እስካሁን ድረስ ለመጀመሪያ ጊዜ የጀመረችው እሷ ናት በሚባል ደረጃ ሞባይል ፔይመንት፣ ዊቻት ፔይ እና አሊ ፔይ እንዲሁም የፊት መለያ ፋሻል ኤክስፕሬሽን የሚባለው ማሽን ሁሉ ስራ ላይ ለማዋል የቻለች ጀግና ሀገር ነች። በማዘጋጀት እንግዲህ ለዜጎቿ በጣም ፈጣንና ረቂቅ የሆነ በጣም የተራቀቀ በቴክኖሎጂውም በዘመናዊነትም በጣም የረቀቀች ሀገር ሆናለች ማለት ነው። እንግዲህ በአጠቃላይ እንግዲህ ቻይና በዚህ መልኩ የዘመነችና የበለጸገች ሀገር በቅርብ ጊዜ እንግዲህ እንደሚታወቀው ድህነትን አሸንፋ ለዚህ ደረጃ የበቃች ሀገር እንደሆነች እንግዲህ የታሪክ መዛግብቶች ይነግሩናል ማለት ነው። በአጭሩ እንግዲህ ቻይና አሮጌ ባህልን ከዘመናዊ ቴክኖሎጂ ጋር አዋህዳ ጨምቃ አንድ ላይ ሁሉም በማይጋጩበት በሚጣጣሙበት መንገድ አንድ ላይ አድርጋ ጠንካራ ቴክኖሎጂን አዋቅራ ጠንካራ መንግስትና ትልቅ
የኢኮኖሚ ያላት ሀገር መሆን ችላለች ማለት ነው ቻይና። በዚህም መሰረት እንግዲህ በተለያዩ በቻይና በተለያዩ ግዛቶች እንግዲህ በጣም ዘመናዊ ቤቶች፣ በጣም ዘመናዊ ቪላዎች፣ ዘመናዊ መንገዶች፣ ዘመናዊ የአየር ባቡር ተርሚናሎች፣ የአውሮፕላን ማረፊያዎች በጣም በሚገርም ሁኔታ የተራቀቀ ሳይንስና ቴክኖሎጂን ተጠቅመው ከባህላቸው ጋር አዋህደው ማንነታቸውን ሳይጥሉ በጣም ብዙ ረጅም ታሪክ ያላት ሀገር እንደመሆኗ ይህንን አዋቅራ መሄድ የቻለች ሀገር ነች እና ቻይና ይህን ትመስላለች በአጭሩ። እንግዲህ ቀጣይ የማንን ሀገር እንዳቀርብላችሁ ትፈልጋላችሁ? ቀጣይ ማለት ነው እንዳቀርብላችሁ የምትፈልገውትን ሀገር እንግዲህ በኮመንት ስራ አስቀምጡልኝ። ይህ ቪዲዮ ደግሞ ቫይራል እንዲወጣ ኮፒ ሊንክ፣ ላይክ እና ሼር እንድታደርጉልኝ እንድታበረታቱኝ እላችኋለሁ። አመሰግናለሁ።